Hey besties, እንዴት ናችሁ? ዌልካም ባክ። ዛሬ ለምን አይነት የቆዳ ታይፕ ምን አይነት ፋውንዴሽኖችን እንጠቀም? እዚህ ጋር 4 ፋውንዴሽኖች አሉ ለተለያየ ቆዳ ታይፕ የሚሆኑ። የቆዳችሁን ታይፕ ለማወቅ የመጀመሪያውና ዘ ቤስት የሚባለው ሜተድ ቤር ፌስ የሚባለው ነው። ፊታችሁን በፌስ ዋሽ ታጥባችሁ በሳሙና ሊሆን ይችላል ታጥባችሁ ፊታችሁን መተው 30 ደቂቃ በሳሙና ታጥባችሁ 30 ደቂቃ ጠብቃችሁ ፊታችሁ ኦይል ወዝ የሚያመጣ ከሆነ ኦይሊ ፌስ ነው ያላችሁ። ከዛ በኋላ ደግሞ ከ30 ደቂቃ በኋላ ይሄንኛው ቲዞናችሁ ወዝ አምጥቶ ሌላው ደረቅ የሚሆን ከሆነ ኮምቢኔሽን ነው ያላችሁ። ግን ስቲል ታይት ይሄ ተወጠረ አይነት ስሜት የሚሰማችሁ ከሆነ ከ30 ደቂቃ በኋላ ከአንድ ሰዓት በኋላ ፊታችሁ ድራይ ነው ማለት ነው። ስለዚህ ዋንስ እሱን ካወቅን ለእያንዳንዱ የቆዳ ታይፕ ምን አይነት ፋውንዴሽን እንጠቀም የሚለውን ደግሞ ይሄንን ቴስት አድርጋችሁ ፊታችሁ ወዛም ከሆነ ለወዛም የሚሆኑ ፋውንዴሽኖች እዚህ ጋር 2 ኤግዛምፕል አምጥቼላችኋለሁ። ይሄ የዶዋን ግሮዝ ሱፐር ስቴይ ማት የሚለው ፋውንዴሽን ነው። ይሄ ደግሞ የሺግላም ኮምፕሌክሽን ፕሮ ሎንግ ላስቲንግ ብሪዘብል ማት ፋውንዴሽን ነው። ሶ ሁሉ ጊዜ ቆዳችሁ ኦይሊ ከሆነ ማት ፋውንዴሽኖች ነው መፈለግ ያለባችሁ። ምክንያቱም ፕሮዳክታችሁ ላይ ወዝ ያለው ከሆነ ፋውንዴሽናችሁ በራሱ ኦይል ያለው ከሆነ ፊታችሁ ካለው ጋር ኦይል ተደምሮ ፊታችሁ ቅልጥልጥ ነው የሚለው። ስለዚህ ኦይሊ ከሆናችሁ ማት ፋውንዴሽኖችን መጠቀም አለባችሁ ግዴታ ማለት ነው። ኮምቢኔሽን ስኪል ለሆናችሁ ኮምቢኔሽን ከሆነ እዚህ ቲዞናችሁ አካባቢ ትንሽ አስቸጋሪ የሚሆነው እሱኛው ነው። የሚያልባችሁ አካባቢ ማቲፋይንግ ፕራይመር መጠቀም፣ ምክንያቱም ያንኛው ከስር የሚወጣውን ኦይል አብዞርብ አድርጎ ይዛል ወይ ደግሞ ብሎክ ያደርጋል ወደ ውጭ እንዳይወጣ። ስለዚህ ፕራይመር ተጠቅማችሁ ሌላውን እንትን ማለት ትችላላችሁ፣ ሌላውን ፋውንዴሽን መቀባት ትችላላችሁ። ለሱ ደግሞ ይሄንኛውን ጥሩ ምሳሌ አምጥቻለሁ። ይሄንኛው ላይክ ለኦይል የሚሆነ ያን ያህል የሚቀልጥ አይደለም። ይሄኛው የዶዋን ግሮዝ ሱፐር ስቴይ ሉሚነስ ማት ፋውንዴሽን ነው። ሉሚነስ ማት ነው። ማትም ቢሆን ግን የሆነ ድርቅ ያለ አይደለም፣ ስቲል ሉሚነስ ነው። ስለዚህ ላይክ ቲዞናችሁ አካባቢ የሚያልባችሁ ሰዎች ከሆናችሁ ፕራይመር እየተጠቀማችሁ ይሄንኛው ፋውንዴሽን ቆንጆ ነው። ሶስተኛው ደግሞ ፊታችሁ ደረቅ ከሆነ ላይክ በጣም ድራይ ከሆነ ፊታችሁ ቲክቶክ ላይ ያው የምታውቁት ሰዎች ታውቁታላችሁ። ኤችዲ ስኪን በጣም ግሎዊ ነው ስትቀቡት። በቃ ይሄ የሚያብረቀርቅ አይነት ፊታችሁን ሃይድሬት ያደርግላችኋል። ቆንጆ ነው። ስቲል ከተቀባችሁት በኋላ ይሄ ታይትነስ አይሰማችሁም። ፊታችሁን የመጨምደድ ምናምን አይነት ስሜት አይኖረውም። በጣም ሃይድሬቲንግ ነው። ማቲፋይንግ ሰከንድ ስኪን ኢፌክት ዳትስ ትሩ። ይሄ እንደ ሁለተኛ ቆዳ አይነት ነገር ነው። በጣም ብሪዛብል ነው። ስስ ነው አፕላይ ስታደርጉት፣ ግን ስቲል ሃይድሬቲንግ ነው። በጣም ግሎ አለው። ፊታችሁን እርጥበት ያለው አይነት ስሜት ነው የሚሰማችሁ። ስለዚህ ፊታችሁ ደረቅ ከሆነ ሃይድሬቲንግ የሆኑ ፋውንዴሽኖችን ይሄኛው እንደ ኤግዛምፕል ነው እንጂ ስትገዙ ግሎዊ ፊኒሽ ያላቸውን ፋውንዴሽኖች ብላችሁ መግዛት ትችላላችሁ ማለት ነው። ሶ ያ ቴንክ ዩ ጋይስ ፎር ዋች። ሌላ ጥያቄ ካላችሁ ኮሜንት አድርጉልኝ። ያ ላቭ ዩ ጋይስ ባይ